ያው ነፂን የተናገራችሁ አንዳንድ እህቶቼ ዛሬ ላይም አረ ተመለሱ፣ አረ ይብቃ፣ ከትላንትናው ነገር ተማሩ። ነፂን የተናገሩ ኩልዝ ዛሬ የውርደት ቀን ነው። አብርሽና ነፂ ፍቅር ናቸው፣ መጥተዋል። ሲስተርሊም ብራዘርሊም ስራ የሚሆን ግን አንዳንዴ እባካችሁ ከአብርሽና ከፍቅር ተማሩ እባካችሁ። የኔና ድኙና ቻናል ድምፄን ታቆኛላችሁ በጣም ሎንግ ይርስ ማለት ነው እና ስድፍት አይደለም ስድብ ራሳችን ነው። እና አንድ እህቴ በጣም ነው ያዘንኩብሽ። ሪሊዮን ታድቅኛለሽ፣ እንተዋወቃለን። ፎቶ መዘግዘቅ፣ ሰው መሳደብ፣ አጸያፊ ነገሮችን መናገር እና በየትኛው ሃይማኖት ነው ስድብስ የሚፈቀደው? ሪሊዮን እና ለምንድን ነው የመዳም ቅመሞች ናችሁ፣ እህቶቼ ናችሁ፣ በስራ እንገናኛለን። ግን 5 ዓመት ሙሉ እናንተን እንድርቅ ከነ አብርሽ ቪዲዮ ማየት እንድርቅ ያደረጋችሁ ኦዲየንሶች ናችሁ። ሪሊዮን ነው ይሄ የሰው ቻናል ነው። ግን ለምንድን ነው እኔ ምንድነው ሚሴጅ ስድብ አትሳደቡ፣ መቃወም ትችላላችሁ በዲስከስ። እንዴት ነው እናንተ እዚህ አሁን ምን ሊውጣችሁ ነው? ነፂን የተሳደባችሁ ቸቹቹ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የዚህኛው የቻናል ተከታታዮች እህት ወንድሞቼ እንዴት ናችሁ? ሰላም ናችሁ? ለኛ ባይዘው ጠፍቻለሁ፣ ብዙም ጠፍቻለሁ። ዛሬ ምንድነው እኔ ፍት ብዬ የስተርዴይ ነፂን አትሳደቡ፣ ነፂ ቤት ያለው ስድብ በጣም ነው የሚያሳፍረው፣ ተው አትሳደቡ፣ ፎቶ አዘግዝቁ ብዬ ምክር ሰጥቼ ነበር። ዛሬ ደግሞ አብርሃም በመልካም ነገር ከች ብለዋል። ለምን ንጹህ ሰዎች ናቸው፣ ቡታጅራዎች ሰላም ናቸው። ግን የመዳም ቅመሞች ለምንድን ነው እንዲህ ነው ስድብ ቪዲዮ የሚጫነው? 5 ዓመት ሳቃችሁ፣ 5 ዓመት መሰዳደብ ሪዲዮ ነው ውዶቼ። እኔ ታቁኛላችሁ በድምጽ ማለት ነው። ሩታ ማይ ስዊት ሩታ ስማርት ያለችው እኔ ነበርኩ ለመጀመሪያ ጊዜ። አሁን ያላትም የለም። ሪዲዮ ነው የምነግራችሁ። ለምን በእናንተ የተነሳ ቪዲዮአቸውንም አላይም። እኔ አትሳደቡ ተቃወሙ ነው በቃ የኔ ነገር። እና አሁንም እኔ ባይዘዌ እና አብርሽን መከታተል ከተውኩ አልሐምዱሊላህ 7 ወር ሆኖኛል። አልሐምዱሊላህ በስንት በመከራ ነው። ግን ነፂ ጋር እሰማታለሁ እጇን አሞኛል ምናምን ትላለች። ስራ ነው፣ እጇንም ቢያማት ምንም ሆነ ስራ ነው። በቃ ግን መቃወም ነው፣ መሳደብ ተው። እኔም አሁን ይሄን ልነግራችሁ ነው የመጣሁት። ስድብ ተው። እኔ በቃ እኔ አፈርኩ እኮ እንዴ ስድብ። ይቅርታ በዚህ ቻናል ላይ የጫንኩ አይደለም የራሴ ላይ ያለ፣ ግን ይሄ ኢትዮጵያ ነው። አንዳንዴ ልጫንበት ብዬ ነው። ግን ምንድነው እኔ ማንንም ደግፌ ማንንም ቪዲዮ አይቼ ሳይሆን እዚህ ጋር ታምሌናችሁን ሳይ ያሳፍራል። ነፂ የምዘገዝቁ አላችሁ። እስቲ አሁንስ አንደኛ ነገር እስከ መቼ ውዶቼ፣ እስከ መቼ? እስቲ እኔ የኔና ልዩና ቻናል የሆነ ነገር ማጠፋ ከሆነ ይሄ ነገር እስከ መቼ? የአብርሽና የሩታ ወዳጆች እስከ መቼ? እኔ እህቶቼ ናቸው፣ ወዳቸዋለሁ። ሪሊውን ነው። ግን እስከ መቼ ነው መነቋቆር? እስከ መቼ ነው ስድብ? ስብሃንአላህ። ለማንኛውም እንኳን ደስ አላችሁ። እኔ በጣም ነው ደስ ያለኝ ነፂና አብርሽን ሳይ አም ሃፒነስ። ለምን የመዳም ቅመሞች ወደ ራሳችሁ እንድትመለሱ አብርሽ እያስተማራችሁ ነው። ትናንትና ፍቅርን ስትሰድቡ የፍቅርን እናት አባቷን እንደዚሁም አንዱን ስታነቁሩ፣ እኔ እኮ ሩታ በምልበት ሰዓት ዛሬ አይደለም ፍቅርን አንድ ቀን አልናገርም። ለምን አስተዳደጊም ስላልሆነ ማለት ነው። እና እባካችሁ የምወዳችሁ እህቶቼ፣ አረ እባካችሁ፣ አረ እባካችሁ እኔ እኮ ወላሂ ነው የምላችሁ። አልሐምዱሊላህ እኔ የእነ አብርሽን ቪዲዮ ማየት አቁሜያለሁ፣ በዱዓ በጸሎት ማለት ነው። አልሐምዱሊላህ በማየት የተነሳ በኦዲየንሶቹ የተነሳ ቪዲዮም እየጫንኩ አይደለም። ለምን ለቻናል አይደለም የምሰራው፣ ለእህቶቼ ስመክር ትሳደባላችሁ። እና እኔ ራሴን አሞኛል፣ እንቅልፍም አልተኛውም ሊሆን እና ለማንኛውም እንደዚህ ሳያቸው በጣም ነው ደስ ያለኝ። ለምን እኔ በቃ ተቃውሙ። ነፂ ለምን መጣሽ? ትናንት የት ነበርሽ? የሰው ህይወት ልበጠብጥ ብዙ ነገር እኮ አለ እንደተማረ። ግዴታ መማር እኮ ደብተር ይዞ ትምህርት ቤት መሄድ አይደለም። እናንተ እድሜ ልካችሁ መዳም ቤት ናችሁ ያላችሁ ሳ እኔም እናንተም። ሁሌ ግን ስድብ አመት እስከ አመት። እኔ ማውቃችሁ ለስንት አመት ያክል ሁሌ ስድብ፣ ገስት ከፍታችሁ ሁሌ ስድብ። እስቲ ዲስከስ ወቁ፣ እስቲ ተቃወሙ። ነፂ የት ነበርሽ? የሰርግ ቀን የት ነበርሽ? እስከ ዛሬ ጠፋሽ፣ ለምን መጣሽ? ብዙ ነገር አለ እንደተማረ። ፎቶ ምዘገዝቁ እህታችን ማለት ነው። ሪሊውን በቃ ማፊ ትምህርት እና ወዶቼ እንግዲህ ለማንኛውም እንኳን ደስ አላችሁ። እና እኔ ከምር እንዲሳያቸው ማለት ዛሬ መሰላችሁ ሰው ቤት ነው ያየሁት። ባይዘው ትዝ ያለኝ ፎቶ ምዘገዝቁ እህታችን ነፂን የተሳደቡ ተዋረዱ ብዬ ማለት ነው። እና
ይሄን ይመስላል። እኛ ለራሳችን እኛ ጨረቃችንን ሀላስ እና አብርሽ ነፂ እንኳን ደስ አለሽ። እኔ ነፂ ነው የነፂ እጇን ታማ እሱም አሳዝናኝ ነበር፣ ግን እኔ ድራማም መስሎኛል። ድራማም ነው እያለ ፍትህ ለነፂም ብዬ ነበር። እጇን ትሰብራለች፣ ድና መታለች። ለማንኛውም እንኳን ዳንሽ። የግፍፊት ትዳር ይቅርባችሁ፣ የግፍፊት ትዳር ይቅርባችሁ። እና ምስኪን ሩታዬ ማለት ነው ህይወትሽን እንግዲህ ያው እኛ ብለናል። ዛሬ ላይ አልሐምዱሊላህ ስለ ቪዲዮ ስለማናይ ምንም አስተያየት መስጠት አንችልም። ግን እህቶቼ ህይወታችሁ ያማረ የሰመረ እንዲሆን ከፈለጋችሁ ትዳር በእናት ግፊት፣ በአባት ግፊት፣ በወንድም ግፊት፣ በተመልካች ግፊት፣ በጎረቤት ግፊት ሳይሆን ወንዱ ጥብብ ብሎ እኔ ብሎ የሚታገል ነው። ካልሆነ ሚስትም ባንክም ናችሁ፣ ሁሉ የምናገረው ማለት። ስለዚህ እዚህ ጋር አብርሽ ማን ያጠፋ አይደለም። ለምን ቪዲዮ ማየት ትቻለሁ ቆይቻለሁ፣ እና ከነሱ ብዙ ነገር መማር ነው ያለባችሁ። ብዙ ነገር ማለት ነው። የአማረ ህይወት እንዲኖራችሁ ከፈለጋችሁ ማለት ነው። ነገ ሚዲያ ሊዘጋ ይችላል እና ህይወታችሁ የሆነ ድራማ እንዳይሆን ብዙ ነገር ተማሩ ትላለች የኔና ልዩና ቻናል ማለት ነው። ወይኔ ጉዴ ወይ በላቸው። እኛ ካርታችን ጠፋ ዘንድሮ ይሄ ሚዲያ ላይ። እና አብርሽና ነፂ እንኳን መጣችሁ። በጣም ነው ደስ ያለኝ። ለምን የቡታጅራ ሰው ሁሌ ፍቅር ለዘመዶቻችን እንድታሳዩ፣ እኔ እንኳን ስደት ላይ እያየሁ ነው እና አሳያቸው ፍቅርም ማለት ነው። ይሄን ይመስላል። እና እባካችሁ እህቶቼ የምወዳችሁ የማከብራችሁ ከእንደዚህ አይነት ነገር ተቆጠቡ።